የአርሰናል የዘንድሮ አጀማመር በፕሪሚየር ሊጉ ሪከርድ ለመስበር መንገድ ላይ ያለ ይመስላል። እስከ 8ኛ ሳምንት ድረስ በፕሪሚየር ሊጉ ጅማሮ ባለፉት ዓመታት በ7 አጋጣሚዎች በ4 ቡድኖች ብቻ ነው የሚበለጠው። ይህ ግን ዘንድሮ ታሪክ ሆኖ የሚቀር ይመስላል። የአርሰናል የተከላካይ ክፍል ጥንካሬ በራሱ አዲስ ታሪክ ለመጻፍ የተሰናዳ ይመስላል። አርሰናል በ1998-1999 እንደ አውሮፓውያን አቆጣጠር ላይ በውድድር ዓመቱ መጨረሻ ላይ የተቆጠሩበት የጎል ብዛት 17 ብቻ ነበር። ነገር ግን ቡድኑ ያስቆጠረው 59 ግቦች ሻምፒዮና ለመሆን አላበቁትም። ከሻምፒዮናው ዩናይትድ 21 ጎል ያነሰ ነበር ያስቆጠሩት። በጊዜው ተከላካይ ክፍሉ ጉድ የተባለለት ቢሆንም ጆዜ ሞሪኒዮ መጥተው በጥቂት ዓመት ውስጥ ሪከርዱን አሻሽለው እስካሁንም በእጃቸው ይገኛል። አርሰናል በፕሪሚየር ሊጉ ታሪክ 17 ጎል ብቻ ተቆጥሮበት ዋንጫ ያላነሳ ቡድን በመባል በፕሪሚየር ሊጉ ታሪክ ተመዝግቦ ይገኛል። የ1998-1999 እንደ አውሮፓውያን አቆጣጠር የቬንገር ቡድን። ዘንድሮ አርሰናል ኋላው ግርማ ሞገሳም ነው፣ ፊቱም ቢሆን ለክፉ አይሰጥም። በተለይ ደግሞ የሚጠበቅ ነገር አለ። የዛሬው ዝግጅት የአርሰናል የፕሪሚየር ሊጉ አሸናፊነት ግስጋሴና የተከላካይ ክፍሉ ጥንካሬ ምልከታችን ነው። ስዩም ፍቃዱ ሃፍታይም ስፖርትን እንድትከታተሉ እንዲሁም ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። የኦፕታ መረጃ እንደሚያሳየው አርሰናል ዘንድሮ በጨዋታ ጎል የተቆጠረበት የሚገኘው 0.38 ነው። በ3 ጨዋታ አንድ ብቻ የሚገባበት አይነት እንደሆነም ቁጥሩ ያሳያል። እውነት ነው፣ ባለፉት 8 የፕሪሚየር ሊግ ጨዋታዎች የተቆጠሩበት 3 ግቦች ብቻ ናቸው። በዚህ አያያዝ በውድድር ዓመቱ መጨረሻ ላይ ሊቆጠርባቸው የሚችለው የግብ ብዛት 14 ብቻ ይሆናል። እንዲያ ከሆነ የጆዜ የታሪክ ዘመን ያከትማል ማለት ነው። የማጥቃት ክፍሉም በጥሩ ሪከርድ ላይ ይገኛል። ቁጥራዊ መረጃዎች እንደሚያሳዩት በ8 ጨዋታዎች ግቦችን የማስቆጠር ንጻሬው 14.1 ነው። በውድድር ዓመቱ መጨረሻ ላይ 71 ግቦች ቡድኑ በተቃራኒ መረብ ላይ ያሳርፋል ተብሎም ይጠበቃል። ይህ እንግዲህ ቪክቶር ጊዮከሬሽ ከጎል ርቆ ቡካዮ ሳካ ግብ ማስቆጠር ላይ አንሶ የኦዴጋርድ ከግብ ክልል ውጪ የሚያስቆጥራቸው ግቦችም ርቀው ጉዳትም ታክሎበት ካይ ሃቨርትዝ እና ጋብሪኤል ጄሱስ በጉዳት የሉም። እንግዲህ እነዚህ ተጫዋቾች ከጉዳት ሲመለሱ የአጥቂ ክፍሉ የሚያገኘው አማራጭ የጎል መጠኑ ከ71 በላይ ሊሆን እንደሚችል ይታመናል። ጆዜ ሞሪኒዮ በ2004-2005 የውድድር ዘመን ላይ ቸልሲን ይዘው በመክፈቻ 7 ጨዋታዎች ምንም ሳይቆጠርባቸው 8ኛ ላይ 1 ግብ ተቆጠረባቸው። በውድድር ዓመቱ መጨረሻ 15 ግቦች ብቻ ነበር የወቅቱ ሻምፒዮና ቸልሲ የተቆጠረበት። ይህ ቁጥር እስካሁንም ታሪክ ነው። ባለ ሪከርድ ዝቅተኛ ግብ የተቆጠረበት እነሆ 20 ዓመት አለፈው። በቀጣይም ለመስበር አስቸጋሪ ይመስላል ይባልለታል። ቸልሲ በቀጣዩ ዓመትም 22 ግብ ብቻ ነበር የተቆጠረበት በ2005-2006 የውድድር ዘመን። ማንቸስተር ዩናይትድ በ2007-2008 እና ሊቨርፑል በ2018-2019 ወደዚህ ምትሃተኛ ቁጥር ለመቅረብ ሞክረው ግን ያም ቢሆን አልተሳካም። በ7 ያነሰ ነበር። 22 ግብ ብቻ ነበር የተቆጠረባቸው። ጆዜ በ38 ጨዋታ ያልተቆጠረባቸውን ወልቭስ እና ዌስትሃም ገና በ8 ጨዋታ 16 እና 17 ጎል ተቆጥሮባቸዋል እያንዳንዳቸው። አርሰናል ፉላምን 1-0 አሸንፎ መመለሱ የተከላካይ ክፍሉ ጥንካሬን አስወድሷል። በሁለት ተከታታይ ጨዋታዎች አንድም ለግብ የሚሆን ኳስ አልተሞከረበትም። ይህም ተከላካይ ክፍሉ ውዳሴ እንዲያገኝ አስችሎታል። በተቃራኒው የአርሰናል የአጥቂ ክፍል ግብ ማስቆጠር ሲያቅተው ተከላካይ ክፍሉ ለግብ የሚሆኑ ኳሶችን ያቀብላል ወይም ያስቆጥራል። ጋብሪኤል ማጋሌሽ ወደ ፕሪሚየር ሊጉ ከመጣ ጊዜ ጀምሮ 2 አሲስቶች አሉት። 18 ግቦችንም አስቆጥሯል። እሱ የእንግሊዝ ምድርን ከረገጠ ጊዜ አንስቶ ማንም ተከላካይ እዚህ ቁጥር ላይ መድረስ አልቻለም። በፉላሙ ጨዋታ መጠናቀቅ በኋላ የፉላሙ አሰልጣኝ ሲልቫ እንደተናገሩት ጋብሪኤል ማጋሌሽን ማቆም እጅግ አስቸጋሪ ነው። በተደጋጋሚ ልጆች ይሞክረዋል፣ ነገር ግን እሱን እስከ መጨረሻው ደቂቃ ድረስ ተቆጣጥሮ ማቆየት አስቸጋሪ ነው ሲሉ አድናቆታቸውን ገልጸውለታል። 4 ክለቦች በ7 አጋጣሚዎች በመጀመሪያዎቹ 8 የሊግ ጨዋታዎች 2 እና 1 ግብ ብቻ ተቆጥሮባቸው የውድድር ዘመናቸውን እንዴት እንዳጠናቀቁ እንመልከት። በ1998-1999 አስቶን ቪላ 2 ግብ ብቻ ተቆጥሮበት የነበረ ቢሆንም በውድድር ዓመቱ መጨረሻ 46 ተቆጥሮበት 6ኛ ደረጃን ይዞ ነው ያጠናቀቀው። ሌስተር ሲቲ በ2000-2001 የውድድር ዘመን እንዲሁ በ8 ጨዋታ 2 ግብ ብቻ ተቆጥሮበት
በውድድር ዓመቱ መጨረሻ ሲያልቅ ነውና 43 አስተናግዶ 13ኛ ደረጃን ይዞ ነበር ያጠናቀቀው። ቸልሲ በሞሪኖ የተመራ በ2004-2005 አንድ ግብ ብቻ በመጀመሪያዎቹ 8 ጨዋታዎችን አስተናግዶ በውድድር ዓመቱ መጨረሻ እስካሁን ዝቅተኛ ሪከርድ የሆነውን 15 ተቆጥሮበት ሻምፒዮና ሆነ። በቀጣይ ዓመት 2 ብቻ ተቆጥሮባቸው በመጨረሻም 22 አስተናግደው ቸልሲ ሻምፒዮና አደረጉ። ቸልሲ በ2010-2011 ላይ በመጀመሪያ 8 ጨዋታዎች 2 ግብ ብቻ ሲቆጠርበት በመጨረሻ 33 አስተናግዶ በሁለተኛ ደረጃ ውድድር ዓመቱን አጠናቀቀ። መጨረሻም ማንቸስተር ዩናይትድ በሁለት አጋጣሚዎች በ2007 እና 2008 2 ግብና መጨረሻ ላይ 22 አስተናግዶ ሻምፒዮና ሆነ። በ2017-2018 ደግሞ በተመሳሳይ 8 የመጀመሪያ ጨዋታዎች 2 ግብ አስተናግዶ በውድድር ዓመቱ መጨረሻ 28 ተቆጥሮበት በሁለተኛ ደረጃ ሊጉን ማጠናቀቁ ይታወሳል። በ3 አጋጣሚዎች ሻምፒዮና ሲሆኑ 2 አጋጣሚ ሁለተኛ፣ 1 ስድስተኛ እንዲሁም ደግሞ 13ኛ ደረጃን ይዘው አጠናቀዋል። የዘንድሮ አርሰናል አነስተኛ ግብ ያስተናግዳል ተብሎ የሚታመነው በዋናነት የቡድኑ ስብስብ ጥልቀት ነው። በቋሚነት መጀመር የሚችሉ 8 የተከላካይ ስፍራ ተጫዋቾች አሉት። ግብ ጠባቂ ላይም ቢሆን ተጠባባቂው ባለልምዱ አሪዛባላጋ ነው። የጆዜ የ21 ዓመታት ያልተደፈረው ሪከርድን አርሰናል ዘንድሮ በአርቴታ ስር ያሳካው ይሆን? ሀፍታይም ስፖርትን ሰብስክራይብ እና ለሌሎች ተደራሽ ስለምታደርጉም ከልብ አመሰግናለሁ። ሰናይ ጊዜ